ትናንትና ቲክቶክ ላይ በለቀቁት ቪዲዮ አማካኝነት ብዙ ሰዎች ማለት ነው እንዴት ነው ስራውን መስራት የምንችለው፣ እንዴት ነው ዶላር ማግኘት የምንችለው ብላችሁ ረዘም ያለ ቪዲዮ እንሰራላችሁ ጠይቃችሁ ነበረ ማለት ነውና ዛሬ ምን አሰብኩ መሰላችሁ? እዚህ ጋር እንደምታዩት ጎል ሶፍትዌር ፕራይቬት ሊሚትድ ካምፓኒ ላይ ትራንስፈር 10 USDT ቱ ዩር ባይናንስ ፈንዲንግ ዋሌት ምናምን ብሎ እንደዚህ ላከልኝ ማለት ነው። እንደምታዩት $10 10 የሆነ ጊዜማ ማለት ነው። እዚህ ጋር የምትመለከቷቸው ቀኖቹን ተመልከቱ ማለት ነውና በጣም ነበር $10 የሚላክልኝ የነበረውና ይሄን ዶላር እንዴት ያገኘሁት እንደሆነ ባጭሩ ላስረዳችሁ ማለት ነው። የመጀመሪያ ደረጃ ሊንኩን የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። እዛ ኮሜንት ላይ ገብታችሁ ስራውን መጀመር ትችላላችሁ። ጌም ተጫውተን ብቻ በቀን $10 እናገኛለን ስላችሁ ብዙዎቻችሁ አታምኑኝም። በእርግጠኝነት አለማመንም ትችላላችሁ። ብዙ ጊዜ እስካም ተደርጋችሁ ወይም ተዋሽታችሁ ሊሆን ይችላል። ነገር ግን ከዚህ ላይ ምንም የምታጡት ነገር የለም። ይሄኛው የኔ አዲስ አካውንት ነው። ገና ስከፍት እዚህ ጋር ስንት ሰጠኝ? 399 ኮይን ሰጥቶኛል ማለት ነው። ይሄን 399 ኮይን በመጠቀም ቀጣይ ደግሞ ቶፕ ኦፈሮችን ሉክድ ናቸው። እነዚህን ሁሉ ችግሮች እንዴት እንደምትፈቱ ላሳያችሁ። በመጀመሪያ ብሩ እንዴት ነው የምናወጣው የሚለው የብዙዎቻችሁ ጥያቄ ስለሆነ እሱን ልንገራችሁ። ብሩን ለማውጣት በዩኤስዲቲ፣ ቢትኮይን፣ ኢተሪየም፣ ባይናንስ ኮይን፣ ቢኤንቢ የሚባለው ማለት ነው እና ሪፕል ማውጣት ትችላላችሁ። ነገር ግን እኔ መክራችሁ በዩኤስዲቲ በዶላር እዚህ ጋር እንደምታዩት አሁን ላይ 500 ኮይኑ $0.05 ነው። 2900 0.3 ነው። 48000 $5 ነው። 97000 ደግሞ $10 ነው። አሁን ይሄ እንዴት አድርጋችሁ ካወጣችሁት ወዳ ቀጥታ እዚህ ወስዳችሁ ፒቱፒ ማርኬት ላይ መሸጥ ትችላላችሁ ማለት ነው። $1000 በቀላል አይደለም። አሁን ከረንትሊ ባለው ዋጋ ስናየው ፒቱፒ ላይ ገብቼ ላሳያችሁ ማለት ነው። ቶታሊ እውነቱን ነው የምነግራችሁ። ትሬድ ላይ ገባው፣ እዚህ ጋር ፒቱፒ ላይ ገባው ማለት ነው። ከዛ እዚህ ጋር ፒቱፒ ላይ ገብቼ $1 እዚህ ጋር 100 ይሄ ሊያውም በጣም እንትን ይባሉ ኦልሞስት 159 ብር ነው እየተሸጠ ያለው። 160 ብርም አለ እዚህ ጋር ነው እንዳለ ማለት ብትሄዱ። እሺ 159 ብር ብለን ብንይዘው ማለት ነው ካልኩሌተር ላይ ገብተን ብንይዘው እዚህ ጋር ለምሳሌ 159 ብር ቢሆን አሁን ከረንትሊ ባለው ምንዛሬ ዋጋ ሲባዛ $1000 እንኳን ብትሰሩ ማለት ነው። እዚህ ጋር $1000 ብትሰሩ 159000 ብር ነውና ይሄ 159000 ብር ለአንዳንድ ወጪዎቻችሁ ይሆናችኋል ማለት ነው። አሁን ወሬውን ትታችሁ መስራት የምትችሉበትን ጊዜ ላሳያችሁ ማለት ነው። የመጀመሪያ የምታደርጉት ነገር ሊንኩን ከታች ስለማስቀምጥላችሁ አፕሊኬሽኑ ላይ ትገባላችሁ፣ ጌሞችን ታወርዳላችሁ፣ ትጫወታላችሁ። እዚህ ጋር ፕሌይ ነው የምትለው አንተነካላችሁ። ከዛ ካታሎግ ያመጣላችኋል። እዚህ ጋር ማይ አፕስ ለምሳሌ ከረንትሊ እኔ እየተጫወትኳቸው የነበሩ አፕሊኬሽኖች ይሄ ነበር። ብላክ ፐዝል ቶይ አድቬንቸር አለ፣ እንዲሁም ሌሎች አሉ። ከዛ እዚህ ጋር ከሚመጡላችሁ ጌሞች መካከል ክሪፕቶሜኒያ ትሬዲንግ ስቲሙሌተር ይባላል። ለምሳሌ ይሄኛውን ፕሌይ ነው የምትለውን ብትነኩት ማለት ነው ክሪፕቶሜኒያ ቬሪፋይ ኢንስታሌሽን ይላል፣ ዊ አር ቼኪንግ ይላል። ከዛ እዚህ ጋር ይሄንን ኢንስታል የምትለዋን እንመጣለን። ጉግል ፕሌይ ስቶር ላይ ይወስዳችኋል። ምንም አይነት ኢሌጋል የሆነ ስራ አትሰሩም ማለት ነው። ከዛ ከጉግል ፕሌይ ስቶር ላይ አፕሊኬሽኑ እንደዚህ እስኪወርድ ጠብቃችሁ ትጫወታላችሁ። ስትጫወቱ በየተጫወታችሁበት ልክ ኮይን ይሰጣችኋል ማለት ነው። ይሄን ጌም ስትጫወቱ እዚህ ጋር 10 ሚኒት ይፈጃል ቬሪፋይ ኢንስታሌሽን ለማድረግ። ከዛ እዚህ ጋር ገብታችሁ መጫወት ነው። እነዚህ ቶፕ ኦፈሮች ምናምን እንዲከፈቱላችሁ ከፈለጋችሁ እነሱ መጫወት መቻል አለባችሁ። አትሊስት ዋን ጌም መጫወት አለባችሁ ማለት ነው፣ ይሄ እንዲከፈትላችሁ ማለት ነውና አንድ ጌም ህፃን ወንድም ካላችሁ ምናምን ነገር ብታጫውቷቸው ከነዚህ ጌሞች መካከል ላይ እናንተ ኮይን እየሰበሰባችሁ መስራት ትችላላችሁ። ይሄን ስታደርጉ ስክራቾች ይሰጣችኋል። ሃው ቱ አርን ስክራች የሚለውን ብታዩ ሰሌክት ጌም ኤንድ ፕሌይ ይላችኋል። መጀመሪያ ጌም ትመርጣላችሁ፣ ትጫወታላችሁ። ለአንድ ደቂቃ ስትጫወቱ ስክራች ይሰጣችኋል ማለት ነው። ያን ስክራች ስታደርጉት ኮይን ይሰጣችኋል። ያን ኮይን ደግሞ ወደ ዶላር መቀየር ነው። ዘ ኔክስት ኦፕሽን ደግሞ ሰዎችን ሪፈር በማድረግ እነዛ ሰዎች ሲገቡ 1000 ኮይን ይሰጣችኋል። ይሄ 1000 ኮይን 0.05 ኮይን ነው። 10 ሰው ምናምን ጋብዛችሁ ዊዝድሮ ማድረግ ትችላላችሁ ማለት በጣም ሲምፕል ነው። ጓደኞቻችሁን ጀለሶቻችሁ ምናምን ጋብዛችሁ በቀላሉ ዶላር መስራት የምትችሉበት አማራጭ ነው ማለት ነውና ዶላር ከሰራችሁ ወዲያ ደግሞ ማወቅ ያለባችሁ አንዳንድ ነገር አሁን እኔ ጋር እዚህ ጋር እንደምታዩት ስንት ሺህ ዶላር አለኝ ማለት ነው። ኦልሞስት $1000 አለኝ። ከ1000 በላይ ዶላር ነው ማለት ነው። ኦልሞስት 1000 የተጣራ ዶላር ነው ያለኝ ማለት በዶላር እና ያንን ዶላር ወደ ተለያዩ ትሬዶች በመቀየር መስራት ትችላላችሁ ማለት ነው። ተጨማሪ አፕሊኬሽኖችም አሉ። እነዛን አፕሊኬሽኖችም አሳያችኋለሁ። ዘ ኦንሊ ቲንግ የምታደርጉት ጌሞችን መጫወት ነው። እንደምታዩት $1 ጀምሮ በየቀኑ እኔ $10 ማለት ነው ለአንድ ወር ከፍሎኛል ማለት ነው። እዚህ ጋር እንደምታዩት ከአንድ ወር በላይ $10 ብታገኙ በቀን $10 ብታገኙ ከረንትሊ ባለው ፕራይስ ብናበዛው ማለት ነው ኦልሞስት ከ50,000 ብር በየወሩ ማግኘት ትችላላችሁ። ይሄም ለአንዳንድ ወጪዎች ያግዛችኋል ማለት ነው። አሁን አንዳንድ ጊዜ ቤተሰብን ከማስቸገር ምናምን ነገር እንደዛ አይነት ስራዎችን ብትሰሩ ለእናንተ ተመራጭ ነው ብዬ ስላሰብኩ ከኢንቨስትመንት ነፃ
የሆነ ስራ ይዤላችሁ መጥቻለሁ ማለት ነው። አይ ሆፕ እንደወደዳችሁት ቪዲዮን ላይክ ካደረጋችሁትና ይሄ ቪዲዮ ከ10 በላይ ላይክ ካገኘልኝ ቀጣይ ደግሞ ሌላ ተጨማሪ እንደዚህ አይነት አፕሊኬሽኖችን ስለምጠቁማችሁ ቪዲዮን ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ያው ትንሽ እኔ የምጠቀመው የኢትዮ ቴሌኮም አንሊሚትድ ስለሆነ በጣም ተሰቃይቻለሁ። እዚህ ጋር እንደምታዩት ኮኔክሽኑ በጣም እያስቸገረ ስለሆነ ነው ጌሙን ያላሳየኋችሁ። ምናልባት ሌላ ጊዜ ሌላ ቪዲዮ ላይ እንመለሳለን ማለት ነው። ላይክ እና ሰብስክራይብ አድርጉ። እንግዲህ ዩኤስዲቲ ከሄዳችሁ ወዲያ ማውጣት የምትችሉት እዚህ ጋር ነክታችሁ ኢሜይላችሁን ተጠቅማችሁ ነው። የባይናንስ ኢሜይላችሁን ነው ማለት ነው። ባይናንስ አፕሊኬሽን ካልከፈታችሁ እስካሁን አከፋፈቱን ጠይቁኝ። በደንብ በተብራራ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ቀጣይ ቪዲዮ ላይ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።